አንድ ሰውዬ ሱብሒ ሰላት ለመስገድ በሌሊት ወደ መስጂድ በሚሄድበት ሰዓት በሰዓቱ ዝናብ ጥሎ ስለነበር ከሆነ ቦታ ላይ መሬቱ ያዳልጠውና ይወድቃል። ከዛም ጀለብያው በጭቃ ሲበከልበት እንዲህ አለ፣ ዛሬማ የሱብሒን ሰላት የግድ በጀማዓ መስገድ አለብኝ አለና ወደ ቤቱ ልብስ ለመቀየር ሄደ። ከዛም እንደገና ልብስ ቀይሮ ሲመለስ መጀመሪያ ከወደቀበት ቦታ ላይ ሁለተኛ ወደቀና የለበሰው ጀለብያ በጭቃ ተበከለ። የሚገርመው ግን ይሄ ሰውዬ ተስፋ አልቆረጠም ነበር። ይልቁንስ የሱብሒ ጀማዓ ሰላት አያመልጠኝም አለና ወደ ቤቱ ልብስ ለመቀየር ተመለሰ። አሁንም ሶስተኛ ጊዜ ልብሱን ቀይሮ ወደ መስጂድ በሚሄድበት ሰዓት ሁለት ጊዜ ከወደቀበት ቦታ ላይ ለሶስተኛ ጊዜ ሊወድቅ ሲል ምን ቢከሰት ጥሩ ነው? አጅሬ ሸይጣን በሰው ተመስሎ ይመጣና ደገፍ አድርጎ ያሳልፈዋል። በሌላም ዘገባ የኩራዝ ብርሃን አበራለት ይባላል። ከዛም ይሄ ሰው ተገረመና አንተ ማነህ ብሎ ጠየቀው። ሸይጣን ነኝ በማለት መለሰለት። ከዛም ይሄ ሰው እንዲህ አለው፣ ሸይጣን ከመቼ ወዲህ ነው ለሰው ኸይር የሚሰራው አለው። ሸይጣንም እንዲህ አለው፣ እኔ ላንተ አስቤ አይደለም። መጀመሪያ ስትወድቅ አላህ ያንተን ወንጀል ሲምርልህ አየሁ። ሁለተኛ ስትወድቅ ደግሞ አላህ የቤተሰብህን ወንጀል ሲምርላቸው አየሁ። ሶስተኛ ብትወድቅ የሰፈሩ ሙስሊም ሰዎች ወንጀላቸውን አላህ ስለሚምራቸው ከሚማሩማ ደግፌ ላሳለፈህ ብዬ ነው አለው። አጂብ። አዑዙ ቢላሂ ሚነሽ ሸይጣን ረጂም። አላህ ከሸይጣን ተንኮል ይጠብቀን።